ይህን ቪዲዮ እስከ መጨረሻው ተከታተሉት። ለእናንተ በጣም ጠቃሚ ስለሆነ እንግዲህ ወርቅ ዋጋ በጣም ከሚባለው በላይ ቅናሽ አድርጓል። እንግዲህ እስከ ዛሬ 560 የገባው የወርቅ ዋጋ በዱባይ የዛሬ ዋጋ 460 ድርሃም ሆኗል። በጣም ነው የቀነሰው። ወርቅ እንግዲህ መግዛት የምፈልጉ አሁን ላይ መግዛት ትችላላችሁ ማለት ነው። ምክንያቱም የ100 ብር ልዩነት ነው የቀነሰው። በጣም አሁን አሪፍ ዋጋ ስለሆነ እንግዲህ ወጣ እያላችሁ ግዙ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤቱን ተቀላቀሉ። ላለሁኝ እንግዲህ ወርቅ ሁላችንም የምንፈልገው ነውና ያው እስከ ዛሬ ወርቆች በጣም ከቀን ቀን በጣም ዶላር ስለጨመረ ወርቅም በጣም ጨምሮ ነበረ። እስከ 560 ድርሃም ገብቶ ነበር በዱባይ። ዛሬ እንግዲህ 460 ገብቷል። በጣም ነው የቀነሰው። እንግዲህ አሁን ነው መግዛት ያለብን ወርቅ የምንፈልግ ሰዎች። አሁን በጣም ስለቀነሰ አሁን ላይ ገዝተን ማስቀመጥ አለብን። ምክንያቱም ከአሁን በኋላ ሊጨምርም ሊቀንስም ይችላል፣ አይታወቅም። እንግዲህ ዶላር በጨመረ ቁጥር ይጨምራል፣ ዶላር ዝቅ ባለ ቁጥር ዝቅ ይላል ማለት ነው። አሁን ላይ ዶላር ስለቀነሰ ወርቅም ቀንሷል። ከጨመረ ደግሞ ይጨምራል። የወርቅ ዋጋ ባለበት ሂሳብ አይቀመጥም ማለት ነው እና ግን ገዝታችሁ ልብስ ይሄ ኮተታ ነገር ገዝታችሁ ከምታስቀምጡ ወርቅን ገዝታችሁ ብታስቀምጡ ለእናንተ ጠቃሚ ነው የሚሆነው። ስትኖሩም ታጌጡታላችሁ። ነገ ጧት ደግሞ ቢቸግራችሁ አውጥታችሁ ከሽ ዋጋ ባለበት ዋጋ ትሸጣላችሁ ማለት ነው። ምንም የሚያጎላችሁ ነገር የለም። ምንም የሚያከስራችሁ ነገር የለም። ወርቅ ልብስ ሲሆን ግን ዛሬ 100 ሺህ ብር ብገዙት ልብስ ነገ ጧት ልሽጠው ብትሉ 10 ሺህ ብር የሚገዛችሁ የለም። ልብስ ነው እና ቅመሞችዬ ወርቅ እየገዛችሁ ማስቀመጥ አለባችሁ። እኛ ባሉባልታ ብሩን እናጠፋዋለን፣ ግን 1 ግራም ራሱ ገዝተን ብናስቀምጥ ለእኛ በጣም ጠቃሚ ነው። ግዴታ እንዴ መግዛት አይጠበቅብንም። ባገኘን ቁጥር 3 ግራም ደግሞ እያልን 2 ግራም እያልን ብናጠራቅም በጣም አሪፍ ነው እና አሁን ወርቅ መግዛት የምፈልጉ ልጆች አሁን ላይ ነው መግዣችሁ ማለት ነው። ምክንያቱም ያው እንደነገርኳችሁ አሁን በጣም ስለቀነሰ የ100 ድርሃም ልዩነት ነው አሁን ዛሬ ላይ ቅናሽ ያደረገውና የገዛችሁ ወርቅ አስቀምጡ፣ ልበሱ፣ ፏ በሉ፣ ተደሰቱ። እንዴ ከራስ በላይ ሰማይ። በቃ ራሳችሁን አስደስቱ። ራሳችን የምንሰራው ለማን ነው? ለራሳችን አይደል እንዴ? ስለዚህ የ3 ወር የ4 ወር ደመወዛችሁን ጠርቀም አድርጋችሁ ወርቃችሁን ግዝት ብላችሁ መደሰት አለባችሁ። እኛ ለቤተሰብ ሁሉን ነገር እያስደሰተን አይደል? ስለዚህ ነፍስያችንን ማስደሰት አለብን ነው የምላችሁና ይሄን ቪዲዮ ጠቃሚ ስለሆነ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው ላልሰሙ ብዙ ያልሰሙ ልጆች ስለሚኖሩ ላልሰሙት አሰሙ ላለሁ። በተረፈ ሁላችሁንም ወዳችኋለሁ። ውድ ሀገሬ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ።